ሰንታስ ደስታሽን ስለት ዳስኩሞ እግዚአብሔር እንገላለሁ ዳስኩሞ ጌታም በጣም ተናዷል። በምን ሄጄ ነው የማስቆመው? እሱ በመኪና እኔ በእግሬ ሰርፕራይዝ እናደርጋለን ብለን አንተ ነህ እዚህ ደግሞ የተመታተ ሐሳብ አምጥተህ ወይኔ ፍጹም ሰው አናደድኩ። አየሽ ይሻላል ከዚህ ይሻላል ምን ይሻለኛል? ምንድን ነው እሺ የሚሻለው? በጌታ ወይኔ ደግሞ እኮ ናፍቆኝ ነበረ ሰላም ነው ሳላቅፈው ግን አንዴ አቅፈዋለሁ ግን እንኳን አቀፍሽ ብቻ። ለማንኛውም አልተሳካልንም። ቤተሰቦች በቃ ሰርፕራይዝ እናደርጋለን ብለን አልተሳካልንም። ግን ደውለት እግዚአብሔር ደውለት። በጣም ነው የሚያናድደው። ተናደደ ጌታ። በጣም ነው የተናደደው። በረን እንሂድ አላልኩትም? በረን እንሂድ አላልኩትም? ምን በፍላይት ነው ወይስ ካንሰው ነው? የደወሉት ቁጥር ለጊዜው የተያዘ ነው። ዘጋው እግዚአብሔርን። እስኪ ደግሞ የደወሉትን ቁጥር ለጊዜው ማግኘት አልተቻለም። ወይኔ ጭራሽ ስልኩን ዘጋው። ቤተሰብ ተናደደብን ማለት ነው። ወይኔ ይሻለኛል። የደወሉትን ቁጥር ለጊዜው ኢየሱስ ሰርፕራይዝ እናደርጋለን ብለን ሰርፕራይዙ ተበላሸ። እሺ ምንድነው የሚሻለን? በጌታ የምር እኔ እንደዚህ እናደዳል ብዬ አልጠበቅኩም ነበር። አሁን በቃ ያለበት ሄደን ይቅርታ መጠየቅ አለብን። ጌታ በጣም አስከፋ ነው መሰለኝ። አላውቅም ደንግጦ ነበር ማለት ነው። ብቻ ቤተሰቦች እንዳሰብነው አልሆነልንም፣ አልተሳካልንም ለዛሬ። አንዳንዴ የማይሳካ ነገር ይደረጋል። ወይኔ ግን ናፍቆኝ ነበር የምር ሳላቅፈው በደንብ ስቀር ግራ ገባኝ እኮ ጌታ። በጣም የተናደድኩት አልጠበቅኩም ግን እንደዚህ ያደርጋል ብዬ። ናፍቀሽው ነበር ማለት ነው። አንተ ሳልሰማ ምንድን ነው ያወራኸው? ግን ምንም አላወራሁትም እኔ በቃ ማልልኝ ገብርኤል ሌላ ምን እለዋለሁ? ግራ ገባኝ። እንደዚህ ተናዶ የሄደበት ብቻ እንሂድ እያልኩት ነበረ። በቃ ቤተሰቦች ና እንፈልገው አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር